ዶጆ አካዳሚ ቻናል ቤተሰብ እንኳን ወደ ዲጂታል ዶጆ አካዳሚ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን አድቫንስድ ጃቫ ቻፕተር 2 ጃቫ ግራፊካል ዩዘር ኢንተርፌስ ዩዚንግ ጃቫ ኤፔክስ የሚለውን ኢንዲቴል ለማየት እንሞክራለን ማለት ነው። ጃቫ ኤፔክስ ምንድን ነው የሚመስለው የሚለውን ኢንዲቴል በዛሬ ቪዲዮአችን እናያለን ማለት ነው። Okay, the basic unit of UI controls. Basic unit ምንድን ነው? What is the basic unit of UI? ያ ማለት user interface control ማለት ነው። Every user interface considered the following three main aspects. ያንዳንዱ ዩዘር ኢንተርፌሶች እነዚህ ሶስቶችን የግድ መያዝ አለባቸው ማለት ነው። ቤዚክ ዩዘር ኢንተርፌስ የምንላቸው እነዚህ ሶስት ኮምፖነንቶችን ሜን አስፔክቶችን ይይዛል ማለት ነው። እነሱም የመጀመሪያው ዩዘር ኢንተርፌስ ኤሌመንት ነው፣ ሁለተኛው ላይአውት ነው፣ ሶስተኛው ቢሄቨር ነው። ስለዚህ እነዚህ ሶስቶችን መያዝ አለበት ማለት ነው። እናም የመጀመሪያውን ዩዘር ኢንተርፌስ ኤሌመንትን ስናይ ዩዘር ኢንተርፌስ ኤሌመንት ምንድን ነው ስንል it is a core visual element which a user eventually sees and interact with. ይሄ ዩዘር ኢንተርፌስ ኤሌመንት የምንለው ምንድነው ካላችሁ ቪዥዋል ኤሌመንት ነው። ያ ማለት ሊታይ የሚችል በአይናችን የምናየውና ዩዘር በአይን ሊያይ የሚችልና ከሱ ጋር ኢንተራክት ሊያደርግ የሚችል ማለት ነው። ኢንተራክት ከሱ ጋር ልናደርግ የምንችለውና በአይናችን ልናይ የምንችለውን ምን እንላለን? UI element ወይንም user interface element እንላለን። Java Apex provide a huge list of widely used and common UI controls. Use the package java apex.sync-control. Java Apex provide የሚያደርገው በጣም huge የሆነ common user interface ኮንትሮሎችን ያቀርባል ማለት ነው። እናም ይሄ ዩዘር ኢንተርፌስ ኤሌመንቶችን ስንጠቀም ፓኬጅን እንዴት አድርገን ነው እንጠራው ስንል ጃቫ ኤፔክስ ዶት ሲን ዶት ኮንትሮል ብለን እንደ ፈርስት እንደ ፓኬጅ ፕሌስ እንጽፋለን ማለት ነው። ሶ ዛት ዩዘር ኢንተርፌስ ኮንትሮል የምንለው ለምሳሌ ማንኛውም አይከን ሊሆን ይችላል። ለምሳሌ ክሊክ ልታደርጉ የምትችሉት ነገር ማለት ነው። ያ ማለት ኢንተራክት ከነሱ ጋር በመንካት ኢንተራክት ልታደርጉ የምትችሉትና በአይናችሁ ልታዩ የምትችሉት ነገር ምን እንላለን? UI ወይንም ዩዘር ኢንተርፌስ ኤሌመንት እንላለን ማለት ነው። ሁለተኛው ደግሞ ላይአውት ነው። ላይአውት ምንድነው ስንል they define how user interface element should be organized on the screen and provide a final look and feel to the graphical user interface. ላይአውት የምንለው ምንድነው ካላችሁ እነሱ ምንድነው ዲፋይን የሚያደርገው ዩዘር ኢንተርፌስ ኤሌመንቶች አሉ ላይ ያየናቸው ማለት ነው። እነዚህ ዩዘር ኢንተርፌስ ኤሌመንቶች እንዴት ነው ኦርጋናይዝድ መደረግ ያለባቸው? እንዴት ነው በስክሪን ላይ ኦርጋናይዝ መደረግ ያለባቸው? እናም ደግሞ ሰዎቹ ግራፊካል ዩዘር ኢንተርፌስ ኢንተራክት እንዲያደርጉ ዩዘሮች ኢንተራክት እንዲያደርጉ ፋይናል ሉክ እና ፊል ቱ ዘ ግራፊካል ዩዘር ፌስ እንዴት ነው ፕሮቫይድ የሚያደርጉት የሚለውን ዲፋይን የሚያደርግልን ማለት ነው ላይአውት ነው። በቃ ሲምፕሊ ላይአውት ነው ማለት ነው። ያ ማለት በስክሪን ላይ ኦርጋናይዝድ እንዴት እንደሚሆኑ ለኛ ዲፋይን የሚያደርግልን ላይአውት ነው ማለት ነው። ሲምፕሊ ላይአውት ማለት ዩዘር ኢንተርፌስ ኤሌመንቶች አሉ ላይ ያየናቸው እነዚህ ዩዘር ኢንተርፌስ ኤሌመንቶች እንዴት ነው በስክሪን ላይ ኦርጋናይዝድ የሚሆኑት የሚለውን ዲፋይን የሚያደርግልን ላይአውት ነው ማለት ነው። የተለያዩ ላይአውቶች አሉ። እነሱን ኢንዲቴል ወደ ታች ስንሄድ እናያለን። ለምሳሌ ቨርቲካል ቦክስ አለ፣ ሆሪዞንታል የምን ቦክስ አለ፣ ምን የተለያዩ አሉ። እነሱን ኢንዲቴል ወደ ታች ስንገባ እናያለን ማለት ነው። ይሄኛው ለኢንትሮዳክሽን ያለው ማለት ነው። ውስጥ ከነ ኮድ እያደረግን ኢንዲቴል እናያለን ማለት ነው። ሶስተኛው ቢሄቨር ነው። ቢሄቨር ስንል ምን ማለታችን ነው? These are events which occur when the user interact with UI elements. ቢሄቨር የምንለው ምንድነው? ኢቨንት ነው። ይሄ ኢቨንት ደግሞ መቼ ነው ሀፍ የሚያደርገው ወይ መቼ ነው ኦከር የሚያደርገው ስንል ዩዘር ከዩዘር ኢንተርፌስ ኤሌመንቶች ጋር ኢንተራክት ሲያደርግ ማለት ነው።
ላይ ያየናቸው ዩዘር ኢንተርፌስ ኤሌመንቶች አሉ። ዩዘር ኢንተርፌስ ስንል ለምሳሌ ለምሳሌ ይሄኛው ሙሉ አንድ ዊንዶ ነው ብለን ብንወስድ እዚች ጋር ለምሳሌ ፈርስት ኔም አለ፣ ፈርስት ኔም፣ ላስት ኔም አለ። ይሄኛው በውስጡ የምንጽፈው ነገር ነው ብለን ብናስብ ሶ ዛት ፈርስት ኔም አለ እና ይሄ ምንድነው ዩዘር ኢንተርፌስ ኤሌመንቶች ናቸው ማለት ነው። እነዚህ ኢንተራክት ልናደርግ የምንችል ማለት ነው። ያ ማለት ከሱ ጋር ኢንተራክት ልናደርግ እንችል። እዚህ ጋር ፈርስት ኔም ለምሳሌ ዲጂታል ዶጆ ብዬ አስገባው። እዚህ ጋር ደግሞ አካዴሚ ብዬ አስገባው ላስት ኔም ማለት ነው። ሶ ዛት ከሱ ጋር ኢንተራክት ያደረኩኝ ነው ማለት ነው። አሁን አይደለ? ሶ ይሄኛው ምንድናቸው? እነዚህ ዩዘር ኢንተርፌስ ኤሌመንቶች ናቸው ማለት ነው። ስለዚህ እነዚህ ዩዘር ኢንተርፌስ ኤሌመንቶች ኢንተራክት ስናደርግ የምናደርግበት ቢሄቪየሩን ምን ብለን እንጠራለን? ኢቨንትስ ነው which occur when the user interact with the user interface element ማለት ነው። ቢሄቪየር በቃ ሲምፕሊ ኦከር የሚያደርገው መቼ ነው ካላችሁ ዩዘር ኢንተርፌሶች ወይንም ዩዘር ከዩአይ ኤሌመንት ወይንም ዩዘር ኢንተርፌስ ኤሌመንቶች ጋር ኢንተራክት ሲያደርግ ቢሄቪየር እንላለን ማለት ነው። ሲምፕሊ ቢሄቪየር እንላለን። ሶስተኛው ሌብል ነው። ፕሊዝ ዲጂታል ዶጆ አካዳሚ ቻናል አዲስም ከመሆኑ አንጻር እንድናድግ ለእናንተ ደግሞ ሞር ግልጽ በሆነ መንገድ እንድናስረዳ ከፈለጋችሁ ቻናላችንን ሳብስክራይብ፣ ላይክ፣ ሼር በማድረግ እንድትቀጥሉ ይሁን። ፕሊዝ ሳብስክራይብ፣ ላይክ፣ ሼር አድርጉ። ደግሞ ይህን ማሻሻል ያለብኝ ነገር ካለ ኮሜንት ላይ በመጻፍ አሳውቁ። ይህን ይስተካከል፣ በእንደዚህ አይነት ነገር ይስተካከል ብላችሁ ኮሜንት ላይ መጻፍ አለባችሁ። ደግሞ ማንኛውም አይነት የጃቫ ፕሮጀክት የተለያዩ ፕሮጀክቶች ከተሰጡ እንሰራለን። ሌላኛው ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ሶስተኛው ሌብል ነው። ሌብል ምንድን ነው? ሌብል ማለት ምን ማለት ነው? በመጀመሪያ ሀሳቡን ላስረዳችሁ። ሌብል ማለት ምንድን ነው? እዚች ጋር አፕሊኬሽናችሁ ውስጥ ፈረስት ኔም አለ አይደለ? ይሄኛው አለ ይበተን ነው ሶሪ ተከስት ፊልድ ነው። ይሄኛው ላስት ኔም አለ። ለምሳሌ ፌስቡክ ፔጅ ላይ መጀመሪያ ስትከፍቱ እንጂ ነው የሚያመጣላችሁ አይደል? ፈረስት ኔም አስገቡላል፣ ላስት ኔም አስገቡላል። እዚህ ጋር ለምሳሌ የኤጅ ሊኖር ይችላል። ኤጅ ወይንም ኤጅ ከዛ ሜል ወይንም ፊሜል ብሎ የምትጽፉበት ቦታ ይኖራል ማለት ነው። እናም ይሄ ሌብል ምንድን ነው ካላችሁ ሌብል የምንለው ነገር ሌብል የምንለው እዚች ጋር እንደሚታዩት ፈረስት ኔም ተብሎ ተጽፏል። እዚች ጋር ላስት ኔም ተጽፏል። ስለዚህ እነዚህ ተከስት ፊልዶች ናቸው። ስለዚህ እነዚህ ጽሁፎች ላይ ሌብል እንላለን ማለት ነው። ሌብል የምንለው እነዚህዎች ናቸው። እነዚህ ጽሁፎችን ሌብል ብለን እንጠራለን ማለት ነው። ተረዳችሁኝ? እዚች ጋር ስናይ ሌብል a component that is used to define a simple text on the screen ማለት ነው። አያችሁ አይደለ? አሁን ሲምፕሊ ገልጫለሁ ማለት ነው። ሌብል የምንለው ነገር በስክሪን ላይ ዲፋይን የምናደርገው ሲምፕል ቴክስት ማለት ነው። ቴክስቱ ነው ሌብል የምንለው ማለት ነው። በስክሪን ላይ የምናየው ቴክስት ምን እንላለን? ሌብል። ለምሳሌ ፈርስት ኔም፣ ላስት ኔም አለ አይደለ? የሆነ ፔጅ ሲከፍቱ ለምሳሌ የፌስቡክ ፔጅ ሲምፕል እንውሰድና እንዲህ ሲከፍቱ እዚች ጋር ምን አለ? ፈርስት ኔም የሚል ምን አለ? ቴክስት አለ። እዚች ጋር ላስት ኔም የሚል አለ። ይሄኛው ቴክስት ፊልድ ነው። ይሄኛው ደግሞ ይሄ ፈርስት ኔም፣ ላስት ኔም የሚሉ ጽሁፎችን ቴክስቶችን ምን እንላለን? ሌብል እንላለን ማለት ነው። ሌብል ኦብጀክት ኢዝ ኮምፖነንት ፎር ፕሌሲንግ ቴክስትን ፕሌስ የምናደርግበት ነው ማለት ነው። ፕሌስድ ዊዝ ዘ ኖድ ኢትስ ዲስክራይብ ማለት ነው። ከኖድ ጋር ነው ዲስክራይብ የሚያደርገው። ጃቫ አፔክስ ዶት ሴን ኮንትሮል ሌብል ክላስ ሪፕሬዘንት ሌብል ኮንትሮል ማለት ነው። ሌብል ኮንትሮል ክላሳችን እንዴት ነው ክሬት የምናደርገው? ጃቫ አፔክስ ዶት ሴን ዶት ኮንትሮል ዶት ሌብል በማለት የሌብልን መጠቀም እንችላለን ማለት ነው። ዩዝ ቱ ፕሌስ ኤኒ ቴክስት ኢንፎርሜሽን ኦን ዘ ስክሪን ማለት ነው። በስክሪን ላይ ማንኛውም ኢንፎርሜሽን ማንኛውም አይነት ቴክስቶችን በቃ ለማጻፍ ነው የምናስቀምጠው። ሲምፕሊ ሀሳቡን ነግሬያለሁኝ ማለት ነው።
ሌላኛው ኮንስትራክተር ነው። ኮንስትራክተር ምንድን ነው የሚለውን ስናይ ኢትስ ዘ ፈርስት ዋን እንዲህ ኮንስትራክት የምናደርገው የሚለውን ስናይ ኮንስትራክት ለማድረግ ሌብል ክሬት አን ኢምፕቲ ሌብል ብለን እዚህ ጋር ሁለት ብሬስ አለ ብራኬት አለ። ሶ እንዲህ ስናደርግ ኢምፕቲ ሌብል ክሬት ያደረግነው ማለት ነው። ሌብል ከዛ ስትሪንግ ቴክስት አለ። በብራኬታችን ውስጥ ስትሪንግ ቴክስቶችን ስንወስድ ሌብሊንግ ከሱፕልፋይድ ቴክስት ጋር ክሬት ያደረግነው ማለት ነው። ደግሞ ሌላኛው ደግሞ አሁንም በሌብል ብለን በብራኬት ውስጥ ስትሪንግ ወይንም አርጉሜንቶችን ፓስ ስናደርግ ስትሪንግ ቴክስት ኖድ ግራፊክስ ብለን አርጉሜንትን ፓስ ስናደርግ ምን ክሬት ያደረግነው ነው? ከግራፊክስ ጋር ነው። ሱፕልፋይድ ቴክስት እና ግራፊክስን ክሬት ያደረግነው ማለት ነው። ሌላኛው ሌብል ይኸው እንደሚታዩት እዚች ጋር ስለ ሌብል እንይና ይኸው እንደሚታዩት እዚች ጋር ፈርስት ኔም የሚል አለ፣ ላስት ኔም አለ እና ሳምፕል ሌብል ፎር ደ ፖይንት እንደ ክለር ማለት ነው። ስለዚህ ሌብል የምንላቸው እነዚህ ጽሁፎች ያሉበት ሌብል እንላለን ማለት ነው። ሌብል ማይ ሌብል ኢዝ ኢኳል ቱ ኒው። ይሄንን ኮድ ወስዳችሁ ጽፋችሁ ራን ቢታደርጉ እንደዚህ ያወጣል ማለት ነው። በስክሪን ላይ ለምሳሌ ሲን ኒው ሲን ኢዝ ኢኳል ቱ ሩት ይሄኛው ሳይዙ ነው። የሳይዙ መጠን 300 በ300 ነው። እነዚህ ኮዶችን ወስዳችሁ ራን ማድረግ ትችላላችሁ። በቀጣይ ቪዲዮ ግን ራን ያደረግኩ ያሳያለሁኝ። ለዛሬ ጊዜ ስለሌለን እናንተ ራን አድርጋችሁ ኮዱን ከፈለጋችሁ መውሰድ ትችላላችሁ። ኢሜጅ ኢዝ ኢኳል ኒው ኢሜጅ ይሄ እንትን ኦብጀክቱን ክሬት የምናደርግባቸው መንገዶች ናቸው። ለምሳሌ ኢሜጅን ሾው እንዲያደርግ እንዴት ነው ክሬት የምናደርገው? ኢሜጅ እንልና ኒው ብለን ኢሜጅ ስንል ኢሜጅ ሲምፕሊ ክሬት እናደርጋለን ማለት ነው። ይሄ እዚህ ጋር ኤግዛምፕሉ አለ። ይሄ ኤግዛምፕሉንም ራን አድርጋችሁ ማየት ትችላላችሁ። ያ ማለት ለምሳሌ ስታክ ፋን ሩት ኢዝ ኢኳል ቱ ኒው ስታክ ፋን ብለን ክሬት ማድረግ እንችላለን ኦብጀክቱን ማለት ነው። ቀጥታ በተን አለ። በተን ምንድን ነው የሚለውን በቀጣይ ቪዲዮ እናያለን። በተን የሚለውን ቪዲዮ ቀጣይ እናያለን ማለት ነው። ቀጣይ በተን የሚለውን ቪዲዮ ማግኘት ከፈለጋችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።